ነቢዩላህ አዩብ ፈተና ውስጥ ታሪካቸው ላይ ሲወሳ 14 ልጆች ነበራቸው። 14 ልጅ አላህ ወሰደባቸው። በጣም ሰፊ ሀብት ነበራቸው፣ ሀብታቸውን ነሳቸው። ያ ሁሉ ፈተና ደርሶ እሳቸው ግን አልተነኩም። ውስጣቸው ላይ ግን ፈተናው አልወደቀም። አሁንም በጥንካሬ አሁንም በኢማን ነው አልহামዱሊላህ የሚላው ምላስ ቀጥሏል። ያን ጊዜ ፈተና ወደ እሳቸው መጣ። ፈተናው እሳቸው ላይ ሲመጣ እጃቸው ታሰረ፣ አካላቸው ዛለ፣ ሰውነታቸው በሽታ ተወረረ፣ መሬት ላይ ወደቁ፣ መነሳት የማይችሉበት ደረጃ ደረሱ። የሰይድና አዩብ አንደበት ግን አሁንም አለ፣ ምላሳቸው አልተያዘ። አሁንም አላህን ያመሰግናል። አሁንም አላህን በመልካምና ባሳለፉት መልካም ጊዜያቶች አላህን ሹክር ያደርሳል። ነቢዩላህ አዩብ ላይ የደረሰው ፈተና መገለጽ ከሚችለው ነው። የተፍሲር ምሁራኖች እንደሚገልጹት የሚበሉት አጥተው ሚስታቸው ነበረች ሰው ቤት ተቀጥራ ሰራተኛ ሆና የምታበላቸው ነብይ ምን አንቢያኢላህ። መጨረሻ ላይ በሽታው ከሰው ተላልፎ በማህበረሰብ ውስጥ ወረርሽኝ ይሆናል ተብሎ ስለተሰጋ የበሽታው ክብደት ማሳያ ስለሆነ ምንድነው ያሏት ሴትዮዋን፣ ከዚህ በኋላ ማንም አንቺ ቀጥሮ ማሰራት አይችልም፣ በሽታው ይተላለፍብናል ብለው ነበር ከስራ ያቆሟት። አንድ ነገር ማድረግ ነበር የቻለችው ያቺ ታላቅ ሴት። በወቅቱ እንግዲህ ለፀጉር ትልቅ ግምት ከሚሰጥበት ማህበረሰብ ውስጥ ነበር የወጣችውና በጣም የሚያምር ውብ ፀጉር ነበራት። ፀጉሯን ልጫ ወይም ደግሞ ላጭታ ሸጠችው። ለነቢዩላህ አዩብ ስታበላቸው ይህ የመጨረሻ ምግብ ነው አለቻቸው። እኔ ማድረግ የምችለው የነበረችን ፀጉር ሽጫለሁ፣ ከዚህ በላይ ሰው ማያሰራኝ ምንም አላደርግም፣ ጌታህን ለምና ያለቻቸው። አዩብ አለይሂ ሰላም የመለሱት መልስ ነው የሚገርመው። እንዴት አድርጌ አላህ ለለምነው አሉ። በጤንነት 83 ዓመት ኑሬ በበሽታ 18 ዓመት ነው ያሳለፍኩትና በአፊያና በበሽታ የኖርኩትን እኩል ሳይሆን እንዴት ብዬ ለለምነው አሉ። ርቃችሁ ተመልከቱ፣ የምንኖርበትን ሐያት እዩ። ግን ለመኑ። የሚገርም ልመና ነው ደግሞ የለመኑት። ሲለምኑም ጉዳዩን ወደ አላህ አይደለም የሚያስጠጉት። ኢኒ መሰኒ የዱር፣ በሌላ አያት ላይ ኢኒ መሰኒ የሸይጣን፣ አድነኝ፣ በሽታውን አንሳልኝ፣ ለውጥልኝ፣ ወደ ነበርኩበት መልሰኝ እኮ አይደለም። ወአንተ አርሐሙ ራሒም፣ አንተ እዝነትህ ሰፊ ምህረትህ ትልቅ የሆንክ ጌታ ምን ማድረግ እንዳለብህ አንተ ታውቃለህ። አስቡት፣ ይሄን አንሳልኝ፣ ይሄን ለውጥልኝ አይደለም ያሉት። ሱብሃንአላህ፣ መድኃኒቱ ከሰማይ አልወረደም፣ ከሩቅ አልመጣም። ኻሊቅ አልከውን እድሩብ ብሪጅልክ፣ የተኙበት መሬት ላይ ያለውን በእግራቸው እንዲመቱት ነው ያዘዘው። እዛው ባለው ውሃ እንዲታጠቡ ነው አላህ ሱብሓነሁ ወተዓላ ያደረገው። ያ በሽታ ተለወጠ፣ ያ የነበረ ነገር ተነሳ። እንደው ባዕደል ሙፈሲር እንደሚሉት ሚስቲቱ ውጭ ወጣ ወይም ደግሞ ስራ ላይ ቆይታ መጣ፣ ያ የነበረ ሰውነት ተለውጦ ነው ያገኘቻቸው። ከዛስ ምን አለ አላህ ሱብሓነሁ ወተዓላ? ለወጠው ነገሩን። መቀየር እኮ ብቻ አይደለም፣ ፈወጀድናሁ ሳቢረን ኒዕመል ዐብድ ባለና አላህ ሱብሓነሁ ወተዓላ ሰይድና አዩብ ለነበራቸው ሶብር ዋጋ እጥፍ ድርብ ተደረገ። 14 ልጅ የነበረው ወደ 28 ተተካ። የጠፋው ሀብት በሚሊዮኖቹ ነው እንዲመጣ ተደረገ። ለምን? የትዕግስት ተምሳሌት ሆኖ አዩብ አለይሂ ሰላም